ሰይጣን መቼ እንደሚጥልህ አታውቅም። ሰይጣን ዝም ሲል ስልት እየቀየረ ነው እንጂ ትቶ እንዳይመስል የሚባለው ነው። ክፉ ሐሳብም ወዲያው እንዳየህና እንደሰማ ካላስወገድከው ከዋለ ካደረ ነፍስህን ሳያቃጥላት አይለቅህም። ክርስቶስ እኮ የሕይወታችን ገዥ ነው። የሕይወታችን ራስ፣ የሕይወታችን አለቃ፣ መሪያችን። እሱ ያልፈቀዳት ውሎ እንዴት ብላ ትወራለች? መጸለይ ማለት እኮ እኔ አቅም የለኝም እግዚአብሔር ወይ ድረስልኝ ማለት ሬሳ ያለህ ማለት እኮ ነው። ሰይጣን አንቆ ሊገለኝ ነው ማለት ነው። እብድ የተባለ ማለት ነው። ሰይጣንና የሰይጣን ሰዎች ወደኛ ጆሮ የሚወረውሯቸው ቃላት ነው። አባቶች እጅ አይሰም ይሉታ የማን አባቱ ነው ብለው አውቀው ያስፈራራል። ይሄን የሚያደርጉበት ምክንያት ተጭኖ የመጣውን ሰይጣን ለማስደንገጥ በእኛ ምክንያት መከራ የሚመጣው ሁሉን ለየው ሁሉን ልስማው በማለታችን ምክንያት ክርስቶስ ሰው ከሆነበት ጊዜ ጀምሮ ክርስቶስ እስከሚመጣ ቀን ድረስ ያለችው ቀን የሰው ኃጢአት የሚሰወርበት ጊዜ። ትዳር ይዞ ኖሮ ሲያረጅ ገዳም የገባውን መነኩሴ አባ ዝሙት እየተቃወመ ብሎ ጀማሪ ቢጠይቅ አንተ ምኑ ማፈሪያ የሥላሴ ያለን ትልልቅ አባቶችን የሚፈትናቸው አጋንንት ናቸው። ሲፈትናቸው ክርስቶስ ዝም የሚለው ለተፈተኑት እንዲያዙ። አንድ በገዳም የነበረ ትልቅ ባይታዊ ነበር እና ደቀ መዝሙር አለው። ደቀ መዝሙሩ ጸሎት አይወድም። ልጄ ባክህን ጸሎት አታቋርጥ፣ ጸሎትህን ካቋረጥክ አጋንንት ሕዋሳትህን ለኃጢአት አሳልፈው ይሰጡሃል እያለ ይነግረዋል። እምቢ ብሎ ዘመኑ ጨረሰ። መሃል ላይ አቋርጦ ተቀሰፈና ሞተ። ተቀስፎ ሙቶ ይሄ ሰው ደቀ መዝሙር የት ደርሶ ቢሆን እያለ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ሲያመለክት የጻድቃንን መኖሪያ ሁሉ ሲያሳየው ኖረና የሚገርመው ይሄኛው መነኩሴ ነው ደቀ መዝሙሩ። ከኃጥአን መኖሪያ ሲደርስ ደቀ መዝሙሩ እስከ አንገቱ ድረስ እሳት ወርሶ ታየ። ልጄ ከዚህ ትድናለህ ብዬ አልነበረም ወይ ጸሎት አታቋርጥ ያልኩህ? ምን ብሎ እንደመለስ ታውቃላችሁ? አባቴ በእኔ ይደንቃል፣ እኔ የቆምኩት ከጳጳሱ ላይ ነው ብሎ ተናገረ። ካልጸለዩ ጳጳስነት እንኳን አያድንም ማለት ነው። ካልጸለዩ ካልተጉበት የለም። ልብስ ስፌት ቤት አሁን ስትሄዱ የመነኮሳትና የጳጳሳት ልብስ የሚሰፋባቸው ቦታዎች አሉ። ቆባቸውን ገጭ አድርገው አሻንጉሊቶቹ ማለት ነው ካባ አድርገው እንደዚህ አድርገው ምናምን ስታዩ እንደው ብር የሌላችሁ ሁሉ አሰፉ ነው የሚሏቸው መነኩሴ መስሎ ምናምን። አሁንማ እንደው መስቀል ሁሉ እያደረጉባቸው ነው። ገብቷችሁ አላለን? የተረፈውን እናንተ አመስጥሩት። የልብስ ጽድቅ የለም ብዬ ነው። አሻንጉሊቱ አሁን እያበጠረው አይደለም። እውነቴን ነው እያበጠረው ነው። አሁን አሻንጉሊት ማለት ነው። ካልጸለየ አንድ ሰው አሻንጉሊት ነው። በቃ ነፍስ የለው እንዴ። የነፍስ አለቃዋ እኮ እግዚአብሔር ነው። አለቃዋን እግዚአብሔር መላኬ ሕይወትን እኮ ነው የምንለው። ክርስቶስ እኮ የሕይወታችን ገዥ ነው። የሕይወታችን ራስ፣ የሕይወታችን አለቃ፣ መሪያችን ነው። እሱ ያልፈቀዳት ውሎ እንዴት ብላ ትወላለች? እሱን ሳናስፈቅድ እንዴት ያለ ሌሊት ይታደራል? ስለ እግዚአብሔርን አስፈቅደን መኖር አለም። የሰው ጎዳናው ከእግዚአብሔር ከተነሳ ይቀናለታል ብሏል ቅዱስ ዳዊት። በጸሎት ከእግዚአብሔር ተነስተህ ከሄድክ ይከናወንልሃል። ከራስህ ተነስተህ ከሄድክ በራስህ ትጠፋለህ። ስለዚህ ከእግዚአብሔር የተጀመረ ነገር ከእግዚአብሔር ያደርሳል። ጸሎት ልብን ይጠብቃል። አሁን እግዚአብሔር ካስቻለን፣ እግዚአብሔር ቢረዳን ጸሎት ላለማቋረጥ ለራሳችን ቃል ብንገባ ጥሩ። እንደው ነገ ሰኞ ነው መቼስ ሰኞ የሁሉ ነገር መጀመሪያ ነው። ሰኞ ጀምረን ቢሆን ነገ እንደው ውሃው ቢሰበሰብ ጥሩ። ውሃው ተሰብስቦ ነገ ጸሎታችን ላለማቋረጥ እስቲ እንትጋ። አቅም ያለው ሰው ሽፍታ ቢጠልበት ሽፍታው ጋር ጉሮሮ ለጉሮሮ ይገጥማል። አቅም የሌለው ሰው ምን ያደርጋል? ሽፍታ ቢይዘው ይጮሃል በሉ እንጂ እና አቅም ከሌለ ጩህ ነው። መጸለይ ማለት እኮ እኔ አቅም የለኝም እግዚአብሔር ወይ ድረስልኝ ማለት ሬሳ ያለህ ማለት እኮ ነው። ሰይጣን አንቆ ሊገለኝ ነው ማለት ነው። ጸሎት ማለት እኮ ጩኸት እኮ ነው። ወደ አንተ ጩሄ የለመንኩት እንዳቤቱ ልመናዬን ስማኝ። ጩኸት ያለው ዳዊት ጸሎቱን ለዚህ ነው። አቅም የለኝም አለመጸለይ ትዕቢት ነው። እኔ ለራሴ በቃሁት ነቃሁት ማለት ራሴን አሳድረዋለሁ እግዚአብሔር ሆይ አታስፈልገኝም እንደማለት። መጮህ ደግሞ እኔ አቅም የለኝም እግዚአብሔር ሆይ አንተ መክትልኝ ነው። ለሚሰድቡኝ ለሚገዳደሩኝ ሰዎች እኔ መመለስ አይቻለኝምና አንተ መልስላቸው ነው። እግዚአብሔር እንዲመልስላቸው እኛ ወደ እግዚአብሔር እንጮሃለን። ይሄን ያደረገ ሰው እግዚአብሔር በጸሎት ይጠብቀዋል። ጸሎት ልብን ይጠብቃል። ልባችን የሚጠብቅልን በርን መዝጋት ነው። በርን መዝጋት ማለት ምን ማለት? ሕዝቤ ሆይ ወደ ቤት ምን በል ይላል? ቤት ያለው አሁንም ልብ ነው። ደጅህንም ዝጋ ይላል። ወደ ቤት ግባ። አንተ ግን ስትጸልይ ቤትህን ወደ ቤት ገብተህ ደጅን ዘግተህ ጸልይ ብሏል ጌታ ማቴዎስ 6 ላይ ሲናገር። ይሄ ምን ማለት ነው? ወደ ቤት ግባ ማለት ወደ ልብህ ግባ ነው። ሕዋሳትህን ሰብስባቸው። ደጅን መዝጋት ማለት የማይረቡ ወሬዎች ወደኛ እንዳይገቡብን ማድረግ ነው። ልብን የሚያረክሱ ነገሮችን ከመስማት መጠንቀቅ። የደጅን መዝጋት ዓይንን መጠበቅ። ሚጦን ለአይንቴ ከመ ኢይራያ ከንቶ፣ ዓይኖቼ ክፉ ነገርን ከንቱ ነገርን እንዳያዩ መልሳቸው ብሏል ቅዱስ ዳዊት። ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው። ዓይን በዓይን የሚገባው ልብን ያረክሰዋል። በጆሮ የሚገባው ልብን ያረክሰዋል። ልብን እንዳያረክሰው ዓይንን
ጆሮን መጠበቅ፣ የሚያረክስ ነገር ከመስማት መጠበቅ ነገር በዚህ ውስጥ ከገባ ግን ከዛ ልባችን ይጠብቃል። አባቶች ይሄን በሁለት መንገድ መስለው አስተምረውታል። አንደኛው በእሳት፣ ሁለተኛ እብድ በወረወረው ድንጋይ መስለው ያስተምራሉ። የበረሃ አባቶች ሲያስተምሩ አንድ እብድ ወደ ቤትህ ይወረውራል፣ ድንጋይ ይወረውራል። ወደ ቤትህ በበሩ ድንጋይ እየወረወረ ድንጋዩ ይከመች ዝም ብለህ ብታየው ምን ይሆናል ይላል። በውጭ ቆመ ዝም ብለህ አንድ ቀን ሲወረውርበት ዋለ፣ ሁለተኛ ቀን ሲወረውርበት ዋለ፣ ሶስተኛ ቀን ሲወረውርበት ዋለ፣ አራተኛ ቀን ሲወረውርበት ዋለ። አንድ ቀን ወረወረበትና ግማሹን ሞላው፣ በግማሹ ገብተህ ተኛ። ሁለተኛ ቀን ወረወረበት፣ ጥቂት ጠባብ አግኝተህ ተኛ። ሶስተኛ ቀን ወረወረበት፣ ሞላ። መጨረሻ ላይ እብዱ ከቤትህ ምን ያደርጋል? ያስወጣሃል። በሉ እንጂ ያስወጣ። እብድ የተባለ ማን ነው? ሰይጣንና የሰይጣን ሰዎች ወደኛ ጆሮ የሚወረውሯቸው ቃላት ናቸው። እነዚያን ዝም ብለህ ወደ ጆሮ ሲገቡ ዝም ብለህ የምታዳምጥ ከሆነ ከልብህ ትወጣለህ። ድንጋይ ሞላው ማለት ቤቱን ድንጋይ ሞላው ማለት ልብ ውስጥ የማይረቡ ነገሮች ሞሉበት ማለት። ስለዚህ ድንጋዩን መጀመሪያ ሲወረውር አውጣው ማለት መጀመሪያ እንደሰማ ሐሳብን አውጥተህ ጣል። ወይ አትስማ ወይ ደግሞ ስትሰማ ነገሩን እንደ ከንቱ እያይ ወዲያው ታው መልሰህ አታንሰላስለው ማለት ነው። ከንቱ ነገር ያየኸውንና የሰማኸውን ነገር እንደ እሳት አድርገው ይላሉ። ያየነው የሰማነው ነገር ወደ ምኞት ይቀየራል። ምኞት ወደ ተግባር ይለወጣል። ያየኸውንና የሰማኸውን ነገር እንደ እሳት አድርገው ማለት እሳት ድንገት ብትይዝ ምን ታደርገዋለህ? ድንገት እጅ ላይ ቢያርፍ እንደምታደርገው ወርውረው ነው። ወዲያው ብትይዘው ምን ያደርግሃል? ሳያቃጥል አይለቅህም። ክፉ ሐሳብም ወዲያው እንዳየህና እንደሰማህ ካላስወገድከው ከዋለ ካደረ ነፍስህን ሳያቃጥላት አይለቅህም። ስለዚህ እሳት ነውና ወዲያው አይተህ ሰምተህ ወደ ልብህ የገባውን ነገር ወዲያው አውጥተህ ጣል። ሽሽ ሐሳቡን፣ ይህንን ሐሳብ ሽሸው። ስለዚህ በርን መዝጋት ምን ማለት ነው? ክፉ ነገሮችን ከማየትና ከመስማት ምን ማድረግ ነው? መከልከል ማለት። ክፉ ነገሮችን ከማየትና ከመስማት ከቤት መውጣት። ዲና የምትባል ነበረች ኦሪት ዘጸአት ምዕራፍ 34 ላይ ያለች የያዕቆብ ልጅ ናት እና እሷ ሳይቸግራት ብድግ አለችና ብድግ ብላ ከሰፈሩ ወጣችና ወጣ አለችና በሴኬም ያሉ ሰዎች በሙሉ አገኟት። ከወጣቶች ጋር ተሰብስቦ አንድ ወጣት ጠለፈና አስነወራት፣ ክብሯን አጣች። በዚህ ምክንያት ደግሞ ወንድሞቿ ሄደው ሕዝብ አጠፉ፣ ገደሉ። ይቺ ዲና የምትባለው ነፍስ ከልቧ ወጣ የምትኮበልልናት ማየትን በቃ የምትቅበዘበዝ ሁሉን ማየት ደስ የሚያሰኛል፣ ሁሉን መስማት ሁሉን መነካካት ደስ የሚያሰኛል፣ ከሁሉም የምትወጥ ሁሉም የምትደርስ እቺ ነፍስና ዲና ራሷም ነውር ውስጥ ገባች፣ ክብሯን አጣች፣ ወንድሞቿም ነፍስ ገደሉ። በዚህ ምክንያት አባቷ ያዕቆብ ድንኳን ነቅሎ ተሰደደ። በእኛ ምክንያት መከራ የሚመጣው ሁሉን ለየው ሁሉን ልስማው በማለታችን ምክንያት ነው። እንሞክረው ተብሎ የተጀመረ ነገር ነው መከራ ሆኖ ከሰዎች ልብ አልወጣ ያለው እንደ ቀላል የተጀመረ ነገር። ስለዚህ ሁሉን ከማየትና ሁሉን ከመስማት መቆጠብ። የማይረባንን ነገር ሁሉ ትምህርት ቤታችን አይደለም፣ ሁሉ መምህራችን አይደለም። መውጣት አለብን። ከዚያ ከማይረባን መስማት የማይረባንን ከማዳመጥ መውጣት አለብን። ደጅን መዝጋት ማለት ይሄ ነው። ቀጥሎ ምን ማለት ነው? መትጋት ነው። ይሄ ትጋት የሚባለው በስነ መለኮት ትምህርት ምን ይባላል? ዋችፉልነስ ይባላል። ዋችፉልነስ ማለት ንቁነት ማለት ነው። መትጋት ማለት ይሄ ነው ትርጉሙ። መትጋት ማለት መንቃት ማለት ወይም አቴንቲቭነስ ማለት ነው። በንቃት ነቅቶ መከታተል፣ እያንዳንዷን ነገር መከታተል። ለምሳሌ አንድ ሰው ዝሙት ይቃወመዋል። ዝሙት ሲቃወመው እኔ እንግዲህ ከሴት እንኳን ልደርስ አላይም ይበል። ሰይጣን ለዚህ ሰው የሚያቀርብለትን ነገር እንዴት እንደሆነ እንገራችሁ። ወር 2 ወር ከኃጢአቱ ከራቀ ምን አይነት ነገር ያቀርብለታል? መንደር ሲሄድ አንዲት ሴት ትክብያ ላይም ብሎ ድንገት ሲደርስ አንዲት ሴት ጥጥ እየፈተለች እግሯን ገልጣ ያገኛታል። ያንን እንግዲህ በሌላ ሰዓት እኮ መሄድ ይችል ነበር። ሰይጣን በዚያ ሰዓት እንዲደርስ የሚያደርገው አንተ ካላየ እኔ የምታየውን አዘጋጃለሁ ማለት ነው። በዚያ ምክንያት ወደ ቀደመ ምኞቱና ወደ ቀደመ ኃጢአቱ ይመለሳል። ያን ጊዜ አቴንቲቭ ሁነህ አንተ ንቁ ሁነህ ሰይጣን ዛሬ ያዘጋጀልኝ ወጥመድ አለ ብለህ ተዘጋጅ ነው። ያን መከታተል ነው። እንቅልፍ የሚቃወመ ሰው አለ። ሌሊት ተነስቶ ለመጸለይ 7 ሰዓት እየተነሳ መጸለይ ካስለመደ ሰይጣን ያችን ሰዓት ማሳለፍ ከፈቀደ እንግዳ መጥቶ ያመሻል። እንግዳ መምጣቱ ላይ አይደለም ችግሩ። እንግዳውን ሰይጣን ያመጣው አይደለም ችግሩ። ከእንግዳው ጋር ረጅም ጨዋታ እስከ 5:30 ማምሸት ነው። ያ ሲሆን ከዚያ በኋላ ምን ይላል? ይተኛሉ። ምክንያቱም የመጸለይ ጣይም ደግሞ ስለሚጠፋ ሲያወሩ እንደቆዩ እንኳን መጸለይ ሁሉንም ያስጠላ ጭንቅላት ዝውር ነው የሚለው። እኔ ለራሴ አሁን ሳወራ ቆይቼ መጽሐፍ ባነብ አይገባኝ። መሰው ጋር ሰው ጋር ከቆዩ ወይ ተኝቶ መነሳት ወይ ጥቂት ዝም ካላሉ አይምሮ አይሰበሰቡ። ስለዚህ ይተኛ ላይ እንግዲህ አይምሮ ያልተሰበሰቡ ይተኛ። ሲተኛ ምን ይነሳል? 2 ሰዓት ተኩል ብሎ ቁጭ ይላል ማለት ነው። ይሄ ምን ማለት? ስለዚህ ማታ ስናመሽ ምን ማለት ነው? በንቃት መከታተል። እሱን መከታተል ይባላል ንቁነት ወይም ትጋት። ትጋት ማለት እሱ ነው። እያንዳንዷን ነገር በንቃት መከታተል። ሰይጣን
ወይ ወደ ነበርንበት ኃጢአት ለመመለስ ወይም የያዝነውን ጥሩ ጎዳና ለማቋረጥ የሚደረድራቸውን ትንንሽ እንቅፋቶች ሳይቀር በትኩረት መከታተል ማለት። ለምሳሌ አንድ ነገር ልንገራችሁ። ዮሴፍ ሎሌነት ከገባበት ቤት የንጉሱ ሚስት ና አብረን እንተኛ ብላ ጠይቀዋለች። አይሆንም ብሏታል። በሌላ ቀን ምንድነው ያደረገ? ምቹ ሰዓት አመቻቸና ባልየውም ሳይኖር ከዛ ደግሞ ሰው ሁሉ ወደ ስራ በተሰማራበት ጸጥ ባለ ሰዓት ዮሴፍ ደግሞ ወደ ቤተ መዛግብት ገብቶ ደግሞ ዕቃ በሚያናፍስበት ሰዓት ምቹ ጊዜ ጠበቀና ሄደችና አንተ ባሪያ ዛሬ አለቅህም ብላ ያዘች። ምቹ ሰዓት። እሱ ግን ያችን ሁሉ ያስተውላት ነበር። ነቅቶ ይከታተላት ስለነበረ ልቡን ይጠብቀው ነበረ። ልብን የሚጠብቀው ቅድም የመጀመሪያው ምንድነው ነው ያለው? እግዚአብሔርን መፍራት። ምንድነው ያለ? በእግዚአብሔር ፊት ይሄን ነገር ላደርግ አልችልም ማለት። እግዚአብሔርን መፍራት ማለት እግዚአብሔርን ሁል ጊዜ ማለት ልቡ ስለጠበቀ ሕዋሳቱ አልተነቃነቀበትም፣ አልተነዋወጥም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ሕይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ድርሳን 8 ላይ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። ይሄንን ኃጢአት የተሻገረው ልቡን ስለጠበቀ ነው። ስለዚህ በንቃት መከታተል ብቻን ሲሆን፣ ለምሳሌ ልንገራችሁ። አንድ ወንድና አንድ ሴት የሆነ የሚወያዩት የግል ስብሰባ ይኖራቸዋል። የግል ስብሰባ ሲኖር ማታ 11 ሰዓት ላይ እንወያይ ሲባል ሰውየው ስብሰባ ኑሮት እስከ ምሽት 1 ሰዓት ቆይቶ ይወጣና የሥራ ባልደረቦች ከሆኑ እየመጣው ነበር እንዴት ላድርግ መሸው ደግሞ አምሽቼ ወጣው ሲላ አይ መቼስ ነገ ሪፖርት አቅርቡ ተበልና እንጂ እንወያይ ይባላል። ውይይቱ እስከ 4 ሰዓት ይቀጥላል። እስከ 4 ሰዓት ሲቀጥል ምን ይደረጋል? መቼስ እህትህ አይደለ ወደር እንጂ እሺ ወንድምሽ አይደለ ይልና ያትራል ማለት። ሰይጣን ይሄንን ያስታውሰን። መጀመሪያ ከየት ጀምሮ መከታተል ነው? ስብሰባው ሲራዘም፣ አሁን መሽቶ እንገናኝ ሲባል፣ ከዚያ ቀጥሎ ውይይቱ ለስንት ሰዓት ይፈጃል የሚለውን አስቦ ሰይጣን ቀጥሎ የሚወልደውን ጭምር ማሰብ ምን ይባላል? ትጋት። ልብን ነቅቶ መጠበቅ ማለት። ይችን ነው ጌታ የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ የነገረን ማለት። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ሁልጊዜ ንቁ ያለን ለዚህ። ሁልጊዜ ነቅታችሁ ተግታችሁ ጠብቁ። እቺ ትጋት ማለት እያንዳንዷን ሰዓት በአትኩሮት ማየት፣ ሰይጣን የሚያደርጋትን ነገር ሁሉ ማለት ነው። መጽሐፈ ሐዊ ላይ ቅዱስ ባስልዮስ ዘቂሳርያ ምን ብሎ ይናገራል? መነኩሴ ምንድነው? ባይታዊ በማይጠቅም ርኅራኄ ይወድቃል ይላል። የማይጠቅም ርኅራኄ ምንድነው? 30 ዓመት 40 ዓመት ከዘጋው ባይታዊ አንድ ሴት ትሄድና ጨንቋት ነው እኮ እሷም አባቴ ከጉድ ያውጡኝ ችግር ውስጥ ላይ ብላ ታለቅሳለች በሩ ላይ። እሱ ሴት አይቶ አያውቅም። መች እንዴት አደርጋለሁ የእግዚአብሔር እንግዳ አይደለች ላውጋት ብሎ ሲወጣ ችግር ማለት። ስለዚህ ምን ማድረግ ነው ያለበት? እሱ የፈለገሽም በይ ነው። ከዚህ ላይ ማለት ለባይታዊ ምሕረት አይጠቅመውም፣ ጭካኔ ነው። ፎገራ አንድ አባት ነበሩ፣ አባ ናሁሰናይ ታውቋቸዋላችሁ አይደል? እና አንድ ጊዜ ይምከሩና አልናቸው። ሰይጣን ይምከርህ። አውቀው ነው እንደዚያ የሚሉት እኮ። አሁን ለሰው ሞኝ ነው የሚመስሉት፣ በፍጹም እንደዚህ አይደለም። አውቀው ነው እንደዚያ የሚሉት። ልምክ ይምከሩኝ ምናምን እያለ ሰው እየመጣ እንዳያቦዝናቸው ነው። እና ያችን ትጋታቸውን እንዳይነካበት ሰይጣን ይምከርህ። አዳምና ሔዋንን የመከረ እሱ አለ፣ እሱ ይምከርህ። ግር ምንም ያደርገው እኮ አይኛ ማንነድም ብለን 3 ቀን ዝም ብለን ተኛ ነው ክርስቶስ ሰማ። በ3ኛው ቀን የሆነች ካቢ ክባሉ እዛች እየካቡ እንደዚህ እያሉ ወጡ። ለካ አውቀው ነው። ከዚያ በኋላ ሰላም ለኪ ደግሞ ኮቸሮ ሁሉ ሰጥተው ሰደዱን አብልጠው። ግን መጀመሪያ ላይ አይሸነፉም አባቶች፣ እጅ አይሰጡም። ይሉታ የማን አባቱ ነው ብለው አውቀው ያስፈራራሉ። ይሄን የሚያደርጉበት ምክንያት ተጭኖ የመጣውን ሰይጣን ለማስደንገጥ ነው። በትጋት ነፍሳቸውን መከታተል ይፈልጋሉ። እግዚአብሔርን የሚፈራ ሰው መጨረሻው ምን ይላል? ያምራል። ሩጫቸውንም በአግባቡ ፈጸሙ። ቅዱስ ዮሐንስ አፈወርቅ የሲራክን ይዞ እጅ አድርጎ ጠቅሶ ስትሄድ በገደል ጫፍ እንደምትሄድ ሆነ ኑር እድሜህን ሙሉ የሚለው ፍራ በቃ። ለዚህ ነው ቅዱስ ጳውሎስ የማንም የቆመ ቢመስለው ምን እንዳይሆን ይጠንቀቅ ነው ያለ። እንዳይወድቅ ይጠንቀቅ ነው። አሁንስ ጠንክሬያለሁ፣ አሁን ጸሎት ውስጥ ነኝ፣ ደህና በርትቻለሁ የሚባል ነገር የለም። ሰይጣን መቼ እንደሚጥልህ አታውቅም። ሰይጣን ዝም ሲልህ ስልት እየቀየረ ነው እንጂ ትቶ እንዳይመስልህ የሚባለው ለዚህ ከነቀፋ መጠንቀቅ ነው። ከነቀፋ ነው ልብን የሚያባክነው አንዱ ማለት ነው። ነቀፋ ማለት ሰውን በውስጥ መተቸት ማለት ነው። በልብ መተቸት። አንደኛው ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ጊዜው ሳይደርስ እገሌ ደግ ነው እገሌ ክፉ ነው ብላችሁ ለምን ትመረምራላችሁ ይላል። ለምን ትመረምራላችሁ? የሚመረመርበት ቀን ገና ነው፣ ለእናንተ አልተሰጣችሁም። ገና ለገና በልብ ሰውን ስለምን ትተቸዋለህ? ስለምን ትነቅፋለህ? የልብ ነቀፋ። ከዚያ ምንድን ነው ያላደረገ? ለጊዜው ሳይደርስ ሰው የሚተችበት ቀን መቼ ነው? ክርስቶስ ሲመጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢብ በሐልዮ በገቢር የተሰራውን ኃጢአት ገልጦ መርምሮ የሚያሳይበት ዕለተ ምጽአት አለ። ከዚያ ቀን አስቀድመ አንተ የሰውን ኃጢአት ለምን ታጋልጣለህ ነው። ክርስቶስ ሰው ከሆነበት ጊዜ ጀምሮ ክርስቶስ እስከሚመጣ ቀን ድረስ ያለችው ቀን የሰው ኃጢአት የሚሰወርበት ጊዜ ነው። የሆሳዕና ዕለት ጌታ በአህያ ተጭኖ የሄደበት ምክንያት ይሄ ነው። አህያ ማን ነው? እኛ ነን አይደል እንዴ? አህያ እኛ አይደለንም?
አህያ የተናቀች እንስሳ አይደለች የማትበላ ማለት። ታዲያ ምንድነው አህያ እኛ ከሆነ ምን ማለት ነው? የኛን ውርደታችንን እሰውርላችኋለሁ ነው። የምሰውር ነው። ከባት ያበሳ ነኝ፣ ኃጢአትን የምሰውር አምላክ ነኝ። ክርስቶስ የሰወረውን ኃጢአት አንተ የምትገልጥ ምንድነህ ነው? እንዲኖር አይደል? ደሞስ ምንድን በምን ታውቃለህ? አናውቅም እኮ እውነቴን ነው የምነግራቸው። አረጋዊ መንፈሳዊ ምን ይላል? የሰውን ጠባይ ማወቅ ከፈለክ መምህራንን ጠይቅ፣ መጻሕፍትን መርምር ይላል። መምህራንና መጻሕፍት የሰውን ልብ መርምር ይላሉ። እንዲህ ብሎ መመርመር እንዳይገባህ ይነግሩሃል። የሰውን ልብ አትመርምር፣ እንዲህ ነው ብለህ የሰውን ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ሆኖ ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሰውን ይመፍረድ። አንተ እንደው አታፍርም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። እንዲሁ ነህ እንደው አንተ እንዲህ ታደርጋለህ አይባልም። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። እግዚአብሔርም ረድኤቱን ይነሳናል። ሁልጊዜ የሚተረክ አንድ ታሪክ አለ አይደል? አንድ መነኩሴ በገዳም ሲኖር 15 ዓመት ሆኖ የማግባት ሐሳብ ይቃወመው ነበር። እሱ አላገባም እያለ የተጋደለ ሰይጣን አግባ ይለዋል። 15 ዓመት ተጋድሎ ሲያቅተው በቃ እንግዲህ ላግባ ብሎ ከተማ ተነስቶ ሄደ። ሲሄድ እግዚአብሔር ቸር አይደል? አቅማችንንም ያውቃል ድካማችንን ደግሞ ከንቶ ያስቀርም። አንድ የበቃ ባይታዊ ይኸውላችሁ፣ አንዱ ባይታዊ ሂዶ ጠየቀ። እጅ ቀድሞ ሂዶ ምን ሆነ ነው አለ። አባቴ እኔማ የዝሙት ኃጢአት እየፈተነኛል። አንተ የእንጦንስና የመቃርስን ቆብዘህ እንደዚህ ስታስብ አታፍር? ምኑ ማፈሪያ ነህ አለ። ተበልሶ ተስፋ ቆርጦ ወጣ። ስለዚህ በገዳም ያሉ አባቶች ምን ያሉ? ላልተፈተነ መነኩሴ ጾርህን አታውራ ይላል። ተፈትኖ የማያውቅ ሰው ብትነግረው ኦሮ ግዚያ የመድኃኒዓለም ያለን። ለምሳሌ አሁን ትዳር ይዞ ኖሮ ሲያረጅ ገዳም የገባውን መነኩሴ አባ ዝሙት እየተቃወመ ብሎ ጀማሪ ቢጠይቅ አንተ ምኑ ማፈሪያ የሥላሴ ያለን የሚል ለምን? እሱ ጨርሶት መጥቷል። አይፈትነውማ። ስለማይፈትነው ለተፈተነው አያዝንለትም። ስለዚህ ተፈትኖ ላላለፈ መነኩሴ ፈተናህን አትናገር የሚባለው ለዚህ። አሁን ምን አደረገ? አባቶች እንኳን እኮ እንዲፈተኑ የሚያደርጋቸው ትልልቅ ደረጃ ደርሰው እንዲፈተኑ የሚያደርጋላቸው ምንድን ነው? ለተፈተነ ሰው ምን እንዲሉ ጭምር ነው። ፈተና በሁለት መንገድ ነው። አንደኛ በራሳችን እንፈተናለን፣ አጋንንት አምጥተው ደግሞ እንፈተናለን። ትልልቅ አባቶችን የሚፈትናቸው አጋንንት ናቸው። ሲፈትናቸው ክርስቶስ ዝም የሚለው ለተፈተኑት እንዲያዝኑ ነው። አባ ጳኩሚስ ሳይቀር ይፈተን ነው። ጅብ በመጣች ጊዜ ሀፍረተ ስጋውን አውጥቶ እባክሽ ብይልኝ እስኪል ድረስ ይፈተን ነው። ግን ታላቁ ጳኩሚስ ቅዱስ ሚካኤል እንዲህ ብለህ ስርዓት ስራ ብሎ ኋላ የመነኮሳትን ስርዓት እንኳን ከቅዱስ ሚካኤል ተምሮ የጻፈው ያ ታላቁ ጳኩሚስ አጋንንትን በዝምታው አንቀጥቅጦ የሚያወጣቸው ጳኩሚስ በዚህ መጠን ይፈተን ነበር፣ ለልጆቹ እንዲያዝንላቸው እንጂ ርኩስ ስለነበር አይደለም። ሄዶ አወራው። ወጥቶ ተስፋ ቆርጦ ሲሄድ አንድ ሌላ ትልቅ የበቃ ባይታዊ ላከለት እግዚአብሔር። የት ትሄዳለህ? እንዲህ ተፈትኝ ኋላ አደረገና በል እንዲህ አድርግ፣ እየዋልክ ብላ፣ ዮሐንስ ወንጌል ድገም፣ ተስፋ አትቁረጥ፣ ትትና ይኑርህ ብሎ መከረውና ይቀልልሃል ብሎ መክሮት ሄደና ለሰው እንዲያዝን ለዚያ ላልተፈተነው ሽማግሌ የዚህን የወጣቱን መነኩሴ ዝሙት ገልብጥበት እግዚአብሔር አለ። እንደ ንብ ወስዶ አሰፈረበት። በዚያ ላይ ያኛው 15 ዓመት የለፋበትን እሱ በአንድ ቀን ተነስቶ ወደ ከተማው በአንድ ቀን እያበደ ጨርቁን ጥሎ የት እየሄድክ ነው አለው። ደግሞ ያው ቆየው ደግሞ አያችሁ፣ ያው ባይታዊ ቆየው መንገድ። የት እየሄድክ ነው? እንደዚህ ተፈትኘ ሁለተኛ በሰው አትፍረድ፣ ለሰው ዘንድ እንጂ አትፍረድ ብሎ ስርዓት አስተምሮ መለሰው ይላል። ደግሞ እሱም ደግሞ እንዳይጠፋ ማለት እግዚአብሔር አዛኝ ስለሆነ፣ ስለዚህ በልባችን መንቀፍ። አሁን አርምሞ የሚባል አለ፣ አባቶች እናቶች የሚይዙት አርምሞ ማለት ዝምታ ነው። በጣም ብዙ አይነት አርምሞ አለ። ክፍት አርምሞ አለ፣ ዝግ አርምሞ አለ። ሌላ ጊዜ ትማሩታላችሁ፣ ወይም ለመነኮሳት ጋር እናወጋዋለን። ዝግ አርምሞ የሚባለው ምንም ነገር እባብ እንኳን ወይም ጊንጥ ከቤቱ ብትመጣ ምንም ነገር የማይተነፍስ ባይታዊ ከልብ ጸሎት ደረጃ ያለው እሱ ማለት ነው። እነሱ የሚይዙት አርምሞ ትክክለኛው የመጨረሻው አርምሞ ነው። በልብህ እየነቀፍክ ግን አርምሞ ብትይ የለህም። በልብህ እየነቀፍክ አፍህ ዝም ብሎ ልብህ እያወራ ከሆነ አርምሞ የለህም ብሎ ይነገራል። አርምሞ የሚሆነው ልብ ሲያርፍ ነው። ልብ ሲያርፍ ነው እና በልብ አለመንቀፍ። ሌላው ቀርቶ ፊልክስዩስ እንደምናገረው እንኳን ለግሉ ለገዳሙ ስርዓት ብሎ እንኳን በልቡ የሚነቅፍ መነኩሴ አርምሞ ይፈርሳል ይላል። አይ ተሰብስበው እነዚህ አውደልዳይ ገብቶ ገዳሙን አበላሸው ብሎ እንኳን በልቡ ቢነቅፍ ለስርዓት እንኳን በልቡ ተቆርቁሮ በልቡ ከነቀፈ አርምሞ ይፈርሳል። ስለዚህ ልብን በልብ ነቀፋን ማስቀመጥ፣ በልብ መተቸት፣ ሰዎችን በልብ ማነወር ወይ ገልጦ መንገር ነው። ይሄ ከፍቶብሃል፣ የፈለገ ትልቅ ሰው ይሆን አባቴ ይሄ ከፍቶብዎታል፣ እናቴ ይሄ ከፍቶብዎታል ብሎ መንገር ነው እንጂ በልብ መንቀፍ የምንሰራውን ስራ ሁሉ የተቀመመውን ሽቱ የሞቱ ዝንቦች ምን ይሉታል ነው የሚለው ሰሎሞን፣ ያበላሹታል፣ ያገሙታል። ጥቂት ዝንቦች አንድ ጋን ሽቱ ቢሆን 10 ዝንብ ከሞተበት ይበላሻል። ነቃፊ መሆን የሰይጣን ነው። ስለዚህ በልባችሁ አትንቀፉ።